ሰላም እንዴት ናችሁ? ዛሬ ደግሞ የምናየው አልኮል በፋት በርኒንግ ላይ ወይም ስብ ማቃጠል ላይ ተጽዕኖ አለው የለውም የሚለው። ቀላሉ መልስ አልኮል በፋት በርኒንጋችን ላይ በጣም ተጽዕኖ ያመጣብናል፣ ወይም ደግሞ ስብን መቀነስ ለምንፈልግ ውፍረት መቀነስ ለምንፈልግ ሰዎች ተጽዕኖ ያመጣብናል። አራቱን ነው ዛሬ የምነግራችሁ። የመጀመሪያው ሰውነታችን አልኮልን እንደ ቶክሲን ወይም እንደ መርዝ ነው የሚያየው። ስለዚህ ፋት በርኒንጉን አቁሞ ወይም ስብ ማቃጠሉን አቁሞ ያንን ቶክሲን ወይም ያንን መርዝ ቶሎ ከሰውነታችን ማስወገድ ላይ ነው የሚያተኩረው ማለት ነው። በሁለተኛ ደረጃ ደግሞ ስንጠጣ የምንመርጣቸው የምግብ ምርጫዎቻችን በጣም መጥፎ ይሆናሉ፣ ወይም ደግሞ ፋት የበዛባቸው፣ ዘይት የበዛባቸው፣ የተጠባበሱና ብዙ ምግብ ነው የምንበላው በምንጠጣበት ወቅት ማለት ነው። በሶስተኛ ደረጃ በማግስቱ ከጠጣን በኋላ ሃንጎቨር ይኖርብናል። በዛ ሃንጎቨር የተነሳ በማግስቱ ስፖርት መስራት ቢኖርብን ወርካውታችንን ሚስ እናደርጋለን ማለት ነው። በመጨረሻ ከአልኮሉ የተነሳ ሰውነታችን በጣም ስለሚዳከም አፒታይታችን በጣም ይጨምራል፣ የምንበላው ምግብ ብዙ ይሆንብናል። በመሆኑም ሳምንታዊ ካሎሪ ዴፊሲታችንን ማሟላት አንችልም ማለት ነው። ስለዚህ ይሄ ደግሞ ወደ ፍራስትሬሽን ውስጥ ይከተናል፣ የስነ ልቦና ጫና ያመጣብናል። በቀጣዩ ሳምንት እንደገና እንደ አዲስ መድከም ይኖርብናል ማለት ነው። ግዴታ መጠጣት ካለባችሁ ደግሞ በካሎሪ ዴፊሲታችሁ ውስጥ ለመጠጣት መሞከር ይኖርባችኋል ማለት ነው።